የዛሬ ኹጥባ ነቢያችን ሰለዋቱ ረቢ ወሰላሙ ዐለይሂ ጉዞና ምንም አይነት አማራጭ በሌለበት ምንም አይነት ሙጫ ቀዳዳ በጠፋበት እና ቀኝ ተመልክተው ወደ ኋላ ወደፊት ለፊት ተመልክተው ፈረጅ የሚባለው ነገር ሲጠፋ አማራጭ ሲጠፋ ስደትን እንደ አማራጭ እንዲጠቀሙት አላህ ሱብሓነሁ ወተዓላ ለዚህ ዲን ያላቸውን መጠቀም እስካለባቸው አቅማቸውን አሟጠው ይህንን ዲን ለኛ ተደራሽ እንዲደረግና ለዚህ ላማርንበትና እቺ ዓለም ለምትስተካከልበት ትልቅ ለተፈጠርንለት ዓላማ ዲናቸው ሲባል ከተወለዱባት አገር የሚወዷት አገር እንዲሰደዱ አላህ ሱብሓነሁ ወተዓላ አስገድዷቸዋል። قناة البركة تقدم. ما هي البركة؟ البركة هي جند خفي من جنود الله يرسلها لمن يشاء من عباده، فإذا حلت في المال أكثرت، وفي الولد أصلحت، وفي الجسم قوت، وفي الوقت عمرت، وفي القلب أسعدت. اللهم ارزقنا وإياكم البركة في كل شيء. أسأل الله العظيم رب العرش العظيم الأحد الصمد أن يرزقنا وإياكم بركته في بيوتنا وصحتنا وحياتنا وذرياتنا وأموالنا وأولادنا وجميع ما نرجو. اللهم آمين. اللهم صل على የተለያዩ የሙሽሪኮች ሙጃባሃ እስልምናን ለማዳከምና እስልምናን ለማጥፋት የተለያየ ቴክኒክን ተጠቅመው ነቢያችን ሰለዋቱ ረቢ ወሰላሙ ዐለይሂ ባሉበት ቦታ ላይ የተለያየን እንግልት አዳን በሚያስተናግዱበት ሰዓት ከዛም አልፎ ተርፎ አመታቶችን አስቆጥረው ምንም አይነት ተስፋ ሲያጡ ከሀገራቸው ወጥተው ወደ ጣኢፍ እስልምናን ለማስፋፋት በሚያደርጉበት ትግል ጣኢፍም ላይ ያስቃይና እንግልት ከሳቸው አልለይ ሲል ለነስር ለዚህ ዲን ፈልትህደም ቡዩቱና ወልትሕረቅ ዲማኡና ፈልተጅድ ልመጅዱ ሊዲንና የተወለድኩበት ያደግኩበት አገር ሳይሉ ወደ ጣኢፍ ከሄዱም በኋላ ምንም አይነት ሶሉሽን ሲያጡ ወደ ሀገራቸው አንገታቸውን የደፉ ሲሆን የጣኢፍ ማህበረሰብ በተለያየ መጥፎ እኩይ ተግባር እብዶችንና መጥፎ የሆኑ ሰዎችን በድንጋይ ነቢዩን ዐለይሂ ሰላቱ ወሰላም እንዲያባርሯቸው ሰውነታቸው እስኪደማና እስኪቆስል ሞራሊ ያላቸውን ነገር አጥተው እንዲመለሱ ከተደረጉ በኋላ አላህ የመጨረሻው ምርጫ ካለህበት ቦታ መሰደድ አለብህ የሚል ስትራቴጂ ሚን ፈውቂ ሰብዒ ሰማዋት ቀርጾ አላህ ሰጣቸው። በዚህ ስትራቴጂ ላይ እንግዲህ ለኛ ትልቅ የሆኑ ደርሶች አሉ። በዚህ ጉዞ ላይ ትልቅ ዩኒቨርሲቲ አልፎበታል። በዚህ ጉዞ ላይ ትልቅ መልእክት አልፎበታል። ይህም ሙሽሪኮች ተወያይተው ነቢ ሙሐመድን ዐለይሂ ሰላቱ ወሰላም ቤታቸውን ከበው ከ10 እና ከዛ በላይ ያሉ ሙሽሪኩ መካ ቤታቸውን በሚያካቡበት ሰዓት ኢማይክሮ ሰከንድ አላህ ሱብሓነሁ ወተዓላ ዋህይ አድርጎላቸው ሌሊቱ ሳይመጣ ቤታቸውን ለቀው እንዲሄዱ አላህ መልእክት እንዳስተላለፈላቸው በጠራ ፀሐይ ወደ አቡበክር ስዲቅ ረዲየላሁ ዐንሁ ወአርዳ ወደዛ በማቅናት ያላቸውን ዓላማና ትዕዛዝ ተደራሽ ለማድረግ እሳቸው ጋር ጉዞ አደረጉ። ይሄም እንግዲህ አስደንጋጭ ክስተት ነው። ሰው የሰው ቤት ይሄዳል ተብሎ በማይታሰብበትና አስደንጋጭ በሆነ አስጊ በሆነ ፊታቸው ነቢያችን ዐለይሂ ሰላቱ ወሰላም ታላቁ የእሳቸው ኸሊፋ ذاك رفيق المصطفى في الغار شيخ المهاجرين والأنصار በተባሉት አቡበክር ስዲቅ ቤት ሄደው አወያዩአቸው። ቤታቸውንም ደግሞ ይህ ከዚህ እንግዲህ ብዙ የምንረዳ ወሳይሎችን አሟልተን ለአላህ ትግል በምናደርግበት ሰዓት ለአላህ በምንሰደድበት ሰዓት ለአላህ በምናደርገው እንቅስቃሴ ላይ አስባብ ወይንም ደግሞ ሰበብን አድርሰን መሄድ እንዳለብን ቤታቸው ላይ ያ ታላቁ የልጃቸው ባል ወይንም ደግሞ አማቻቸው የሆነውን አሊ ብን አቢ ጣሊብ ቁረይሾች
ሙሽሪኮች ቤታቸውን ከበው ያደሩ በሳቸው ቤት የሳቸውን ፎጣ ለብሰው እንዲተኙ እስቲስላም አደረጉ። አይ እርሶ እየወጡ እኔ ይህንን ሚሽን አልቀበልም አላለም። ሕይወታቸውን ፈልጎ እስልምና ሕይወታቸውን እስከ መስጠት ሳክሪፋይ ሆነዋል። ትላንትና ሰዎች ቤታቸው እሳቸው የሚለብሱትን ልብስ ለብሶ እንዲተኛ ነቢ ሙሐመድ ዓለይሂ ሰላቱ ወሰላም አቡበክር ጋር ጉዞ እንዲያደርጉ ለጉዟቸው የሚጠቅማቸውና እግር በትክክል መንገዶችን አቋራጮችን የሚያውቅ አብዱላህ ኢብኑ ሩወይቅጥ የሚባልን ሰሃባ ይዘው መንገድ እንዲመራቸውና ከአቡበክር ሲዲቅ ጋር ጉዞ አደረጉ። በዛም ጉዞ ላይ እንግዲህ የተለያዩ ሙሽሪኮች አዋጅ ያወጣሉ። ምን አይነት አዋጅ? ነቢ ሙሐመድን ዓለይሂ ሰላቱ ወሰላም ይዞ የተገኘና ወይንም ገሎ የተገኘ 100 ግመል ስፔሻል ኦፈር ወይንም አዋርድ አለው፣ ልዩ የሆነ ስጦታ 100 ግመል ይሰጠዋል ብሎ በሚያውጁበት ሰዓት አንድ በጣም ፈጣን የሆነ ከቁረሾች መካከል ሱራቀት ብኑ ማሊክ የሚባል ሰው እሳቸውን ለመያዝ ወይንም ገሏቸው ለመቀበል ያንን ኦፈር ወይንም ያንን ስጦታ ለመቀበል ጉዞ ያደርጋል። እንግዲህ ሙሽሪኮች ጉዞ ካደረጉ በኋላ ጋሩ ተውር ውስጥ ባሉበት ሰዓት ነቢ ሙሐመድና ዓለይሂ ሰላቱ ወሰላም አቡበክርን ሲዲቅ በጣም ዋሻ ውስጥ ምንም ይከልላል ተብሎ የማይታሰቡ ጋሩ ተውር ውስጥ ባሉበት አጋጣሚ ሙሽሪኮች እየመጡ እነሱን ግን ማየት አይችሉም። አይተዋቸው ለው አነ አሐደሁም አብሰረ ነظረ ኢላ ቀደመይህ ለአብሰረና ያ አንቱ የአላህ መልእክተኛ ሆይ አንደኛቸው እኮ እግሩን ጎንበስ ብሎ ካዩ እንደሆነ እግራቸውን ከተመለከቱ እኛን እኮ ያዩናል በሚሉበት ሰዓት ኢዝ አኽረጀሁ አለዚነ ከፈሩ ታኒየ እትነይን ኢዝ ሁማ ፊል ጋሪ ኢዝ የቁሉ ሊሳሒቢሂ ሱብሓነላህ ኢዝ የቁሉ ሊሳሒቢሂ ላ ተሕዘን ኢነላሃ መዐና ፈአንዘለ አላሁ ሰኪነተሁ ዐለይህ ወአየደሁ ቢጁኑድን ለም ተረውሃ ሱብሓነላህ አልዓዚም። ይህ አስደንጋጭ የሆነ ክስተት ሰራዊት ከቧቸው ቦታው በጣም አስፈሪ በሆነ ቦታ ላይ ይሄንን ስጋቱን በሚገልጽበት ሰዓት ኢዝ ظርፉን ሊማ መዳ እነዚህ ሁለት ሰዎች ዋሻ ውስጥ ባሉበት ጀስት ሂስቶሪካል በሆነ ኢሜጅ የሰጠነው እንድንከታተለው ነው። ቁርአኑም የእሳቸውን ዓለይሂ ሰላቱ ወሰላም ሂደታቸውን፣ እንቅስቃሴያቸውን፣ ንግግራቸውን አላህ በፊገር እንድንስለው የነገረን። በዛን ሰዓትስ ምንድን ነው ያሉት? ምላሻቸው ምን ነበር? ላ ተሕዘን ኢነላሃ መዐና። ይህ ቁወተል ኢማን አስቃ ቢቀድሪ ተወኩልህማ ዐለላህ ፈነሰረሁማ በአላህ ላይ ባላቸው ተወኩልና በአላህ ላይ ባላቸው ثቃ አላህ ነጃ እንዲወጡ በነስር እንዲመለሱ ለጠላት እንዳያሳልፋቸውና ጠላት እንዳያጠቃቸው አደረገ አላሁ ስብሓነሁ ወተዓላ። ይህም ብቻ አይደለም፣ ወአየደሁም ቢጁኑድን ለም ተረውሃ ማንም በማይመለከትና ሊያይ በማይችል መልኩ ሰራዊት አላህ እነዚህን ሁለት ሰዎች የሱን ባሪያዎቹን አላህ ነሰራቸው። ሙሽሪኮችን ማግኘት አልቻሉ። በዛ ጉዞ ውስጥ እንግዲህ የተለያዩ እንግልቶች ታይተውበታል አቡበክር ሲዲቅ ላይ። ከዛም ጋር ተያይዞ አሁንም ከ3 ቀን ቆይታ በኋላ ጉዞ በሚያደርጉበት ሰዓት ሱራቃ ከቅርብ ርቀት ይመለከታቸዋል። ተቃረበ፣ ሊይዛቸው ነው። ከቅርብ ርቀት በተገናኙበትና ባዩበት ሰዓት ሱራቃ አገኘው ብሎ ተደስቶ በሚቃረብበት ሰዓት ምድር የሱን ፈረስ በጣም አክቲቭ የሆነች ፈረስ ናት። ያኒ ቀዋኢሙ በጣም ጠንካራ ነበረች። በዛን ሰዓት ምድር እንዳትሸከማትና እንዳታንቀሳቀሳት አድርጎ እግሯን ምድር ውስጥ እንዲሰምጥ አደረገ አላህ ሱብሓነሁ ወተዓላ። በዛን ሰዓት እናንተ ሰዎች ወይ በቃ እመለሳለሁኝ ዱዓ አድርጉልኝ ያሉ ነቢ ሙሐመድን ዓለይሂ ሰላቱ ወሰላም ተማጸናቸው። ዱዓ አደረጉ፣ ተመለሰ። አሁንም ፊት ለፊቱ የመጣው ያ 100 ግመል ማግኘት ነውና አሁንም ትግሉን ሲጀምር አሁንም ፈረሱ እዛው ላይ ተያዘች። በዛን ሰዓት አሁንም ዱዓ ለመነ።
በሰላም እንዲወጣ ተደረገለት። እዛው አሽሀዱ አን ላ ኢላሃ ኢላላህ ወአነከ ረሱሉላህ እስልምናን ተቀበለ ሱራቀተ ብኑ ማሊክ። ከዛም በኋላስ አሁኑኑ የእናንተው ጁኑድ ሆኜ መቀጠል እፈልጋለሁ ሲል አይ ስትራቴጂክ ማኔጅመንት የምንለውን እዚህ ጋር ነው የምናየው። ኦፕሬሽናሉንም ስትራቴጂክ ፕላኑንም ነቢ ሙሐመድ ዓለይሂ ሰላቱ ወሰላም በደንብ ጠንቅቀው ያውቁታል። እንዴት ኳሊቲ ኦፍ ሊደርሺፕን ከዚህ እንረዳለን። የሚሊተሪ ፖሊሲን ከዚህ እንረዳለን። አይ ጠዋት ጠላቱ ነው የመጣን ሰው አሁን እስልምናን ተቀበለ ደስ ብለን ነበር የምንይዘው ነበር አሉ። ያንተ የሥራ ድርሻ ሌላ ነው አሉት። ምንድነው? እኛን ፍለጋ የሚመጡ ጠላቶችን ማንንም እንዳላየ ስትራቴጂካሊ አላገኘውም ብለ መልሳቸው። ይህንን ሚስጥር የምትጠብቅ ከሆነ እንደሆነ እንዴት ሎንግ ረን እንደሚያስቡ የሮምና የፉርስ ኢምፓየር በእጅ ይገባል። እንዴት በዛ ጭንቅ ውስጥ ሆነው በዛ ጥበት ውስጥ ሆነው ከአገር እየተሰደዱ ህዝብ እያሳደዳቸው ሙሽሪኮች እያሳደዷቸው ከጨለማ በስተጀርባ ብርሃን ይታያቸዋል። ነቢ ሙሐመድ ዓለይሂ ሰላቱ ወሰላም በዛን ሰዓት ያ አባ ሐከሚን በጣም ደነገጠና ክስተቱ በጣም ተገረመና ሱራቃ በግጥም ወደዛ ሄደ። ያ አባ ሐከሚን ለው ኩንተ ሻሂደን ሊአምሪ ጀዋዲ ሂነ ሳከት ቀዋኢሙ علمت ولم تشكك بأن محمد رسولا ببرهاني. أنت يا أبا حكم هوي لو كنت شاهدا لأمر جوادي نساكت قوائمه. يتدرج بنين قداينا يستناقر كتن كستت بتملكت علوت من أبو حكم يقال البجاهلية زمن أبو جهل إنه ندزامله. أنت أبو جهل هوي إني أقدت منين كستت بتملكت إنديت إنديت يازكون مدير إنديت إنديت يازكين بتملكت علمت ولم تشكك تردى نبر على من ترتاري نبي محمد عليه الصلاة والسلام تككلني الله ملكتني مهنا جون تارقاقت نبر بلو نبر مسكارين نتكالي ستو بزان ساعات بزواتشو በጣም አስጊ በጣም ጭንቅ የተሞላበት ቢሆንም ስትራቴጂካሊ ማሰብ አላቆሙም። የአላህ መልእክተኛ አለይሂ ሰላቱ ወሰላም ምግብ የምታመላልስላቸው ያቺ አስማ ቢንት አቢ በክር ሲዲቅ ذات النطاقين በመባል የምትታወቅ ያቺ የአቡበክር ሲዲቅ ልጅ የሆነችው እዛ ዋሻ ውስጥ ምግብ እንድታመላልስ አብዱላህ ብኑ አቡበክር ሲዲቅ ልጃቸው ደግሞ ወንድሟ ኢንፎርሜሽን እንዴት ሴኩሪቲን ኢንፎርሜሽን ሲክ እንደሚያደርግ እዛ አኽባሮችን እንዴት ጀነሬት እንደሚያደርግላቸው አደራጅተው ይሄዳሉ። ዓሚር ብኑ ፉሄራ ደግሞ አብዱላህ ብኑ አቡበክር ሲዲቅ የሄደበትን መንገድ በፍየሎቹ ይሄዳል። የሱን ፋና ለማጥፋት ማለት ነው። ከኋላ ይጓዛል። ይህ ሚሊተሪ ፖሊሲና ኳሊቲ ኦፍ ሊደርሺፕ ምን እንደሆነ ኢስላም ለዓለም ፕሬዘንት ማድረግ የቻለበት የነብዩ አለይሂ ሰላቱ ወሰላም ስልጣኔ ነው። አላህ والنجم إذا هوى ما ضل صاحبكم وما غوى وما ينطق عن الهوى إن هو إلا وحي يوحى علمه من شديد القوى. كالله يونيفرسيتي نو يسالتنوت يا الله تعلق جبريل الأمين بقوة شديد القوى يتبالو جبريل أسلتناچو الله أبلسقاچو من سلطاني من እንደሆነ ጠላትን እንዴት ከዚህ ቀደም ከሚታወቅበት መንገድ አሳስተው በዚህ ከሆነ መንገዱ በዚህ አዘናግተው ነው የሚሄዱት። አልሐርቡ ኺድዓ ይላሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም። ኢዘን ከዚህም በኋላሳ የአላህ ሱብሓነሁ ወተዓላ ፈረጁ የሱ ነስር መጣ። እነዛ ሰዎች በተለያየ አቅጣጫ ከሀገር ይሰደድ ነበር፣ አይ ይታሰር ነበር፣ መታሰር የለበትም መገደል አለበት፣ አይ ከተገደለ የሱ ፎሎወሮች ብዙ ስለሆኑ ይጎዱናል። ኢዘን ምን መደረግ አለበት? እያንዳንዱ ቁረይሽ ከተለያየ ጎሳ ቤቱን ከቦ ደሙ ደመከልብ እንዲሆን ቤቱን ከቦ በድንጋይ ጨፍጭፈን እንግደለው፣ የዛኔ ደሙ ደመከልብ ይሆናል የሚል ስትራቴጂ ቀርጸው እሳቸውን ለመጉዳት በሚሉበት ሰዓት አላህ ሱብሓነሁ ወተዓላ ኢላ ተንሱሩሁ ፈቀድ ነሰረሁ ላህ፣ እናንተ ባትረዱት እናንተ ባትነስሩት አላህ ሱብሓነሁ ወተዓላ የሱን ነስር የሱን እርዳታ ለነቢ ሙሐመድ አለይሂ ሰላቱ ወሰላም እና ለህዝቦቹ አጎናጸፈለት ይላል አላህ ሱብሓነሁ ወተዓላ። መጨረሻ ላይ ኢነላህ ዐዚዙን ሐኪም፣
الله አሸናፊና ጥበበኛ ፈጣሪ ነው ይለናል አላህ Subhanahu Wa Ta'ala ኢዘን ከዚህ ጉዟቸው ምንድነው የምንረዳው ከዚህ እንቅስቃሴያቸው ምንድነው የምንረዳው አንድ በአላህ ላይ ያለንን በመናደርገው ትግል ላይ በኢኽላስ ለአላህ ብለን የምናደርግ ከሆነ የጠላቶች ማንዣበብና የሙሽሪኮች የተለያየን ሴራ ማሴራቸው قل لن يصيبنا يعني بالله مقدل بتجل نبي إسماعيل بالله لتقل تشل نبر ባህር ወይንም አሳ ልትበላ ብትችል ነብይ ዩኑስ ልትበላ ትችል ነበር ባህር ልትውጥ ብትችል ነብይ ኢብራሂምን ያኒ እሳት ማቃጠል ትችል ነበር እንዲሁም ነብይ ሙሳን ያ ባህር ሊበላው ይችል ነበር ላኪን ውሃም ሰውን መብላት አይችልም ሰውም ሰውን መጉዳት መግደል አይችልም እንዲሁም እሳትም ሰውን ማቃጠል አትችልም ለማቃጠል ለመጉዳት ለመግደል ለማኖር የማን ፍቃድ ብቻ ነው የሚጠበቀው የአላህ Subhanahu Wa Ta'ala ማንንም መጥቀም መጉዳት ቢፈልግ መጥቀምም መጉዳትም እንደማይችልና ለዓላማችን መኖር እንዳለብን ለዲናችን መኖር እንዳለብን ለተውሂድ መኖር እንዳለብን ለምንድን ነው የተሰደዱት ነብይ መሐመድ አለይሂ ሰላቱ ወሰለም ስልጣን ፈልገው ነው ነበር የሰው ሪኮግኒሽን ፈልገው ነው ነበር አይደለም ገንዘብ ፈልገው ነው የተሰደዱት አይደለም لإيلاء كلمة الله عز وجل يا الله الوحدانية توحيد ለማረጋገጥና እስልምናን ለማስፋፋት አስፈላጊውን መስዋዕት ከፍለው የሄዱ መሆናቸውን እንድንረዳ ትልቅ መድረክ ከፍቶልናል የዛሬው የነብዩ አለይሂ ሰላቱ ወሰለም የጉዞ ቅኝታቸው አኺራን መጨረሻ ላይ ነስሩ የማን ሆነ የነብዩ የሙስሊሞችና ለኢስላም ብለው የታገሉ ሰዎች በነስር እንዲመለሱና ከዛም በኋላ ላይ የተዘረፉትን የተለያዩ ገንዘቦቻቸውን ያጡትን በበድር ዋሻ ላይ በተለያየ ጭንቅና መከራ ቢደርስባቸውም ከዛም በኋላ ያለው ከ13 ዓመት በኋላ እንዴት ጓደኛቸው መርጠው اختر قبل الطريق صالح الرفيق ይላሉ እንዴት ጓደኛን መምረጥ እንዳለባቸው ነብይ መሐመድ አለይሂ ሰላቱ ወሰለም ትክክለኛን ጓደኛ መርጠው በችግር ሰዓት በጭንቅ ሰዓት እንዲሁም በድሎት ሰዓት የምንመርጠው ጓደኛ ትክክለኛ ጓደኛ እባብ እየነደፋቸው እየተሰቃዩ ያለቀሱ ላኪን ነብይ መሐመድ አለይሂ ሰላቱ ወሰለም ከንቅልፋቸው ሊነቁ አይገባም ብለው ራሳቸውን ይዘው ባሉበት እንባቸው የተደፈገፈ ፊታቸው ላይ ሲወድቅ ተነስተው ما اصابك يا ابا بكر انت ابا بكر ወይ ማለክ ምን ሆነ ነው የምታለቅስ ሲባል ያቺ ያኒ ጉርጓድ ውስጥ ወይም ዋሻ ውስጥ ያለችው እባብ እንደነደፈችው ነገራቸው ዱዓ አደረጉለት ጉዟቸውን እንዴት እንደሄዱና መንገድ የሚቆርጥላቸው አብዱላህ ኢብኑ ሩወይቀት እንዴት መንገድ እየቀየሰላቸው እንዴት የመንገድ ኢንጂነር መርጠው እንዲሁም ደግሞ ፋይናንሻሊ ሰፖርት የሚያደርጋቸው ኢንፎርሜሽን የሚሰጣቸው እንዲሁም ደግሞ ፋናውን የሚያበላሽና የሚያጠፋ ይሄ እንግዲህ የእስልምና ስልጣኔ ምን እንደሆነና የጫፍ እንደደረሰ ከ14ኛ ሴንቸሪ በፊት የነበረ ታሪክ ነው አላህ ያንን ታሪክ የሚመልሱና በዛ ታሪክ ጥበብ ስር ከሚኖሩ ባሪያዎቹ አላህ ያድርገን هذا وصلى الله وسلم على النبي واله وصحبه اجمعين والسلام عليكم ورحمه الله وبركاته